ሰላም ቤተሰብ እንዴት ናችሁ? የቱ ቤተሰቦች አሁን አካባቢ ነው የምገኘው እና የዛሬ ውሎ የሚሆነው ጓደኞቼ ማግኘት ነው። ከነተሙ ጋር መሄድ ይሆናልኝ። አብራችሁ ነው። አው እንግዲህ እዚህ ጋር ቀጥሬያችኋለሁ። እዚህ ጋር ቁጭ ብዬ የምጠብቃችሁ ይሆናልኝ። አብራችሁ እስኪ እስከዛ አንድ ሙዚቃ ላንጎራጉር ፋሚሊ የካብኩት ተናደ ባለሞት ስገነባው ፈርሶ እምባጸዳው ቆሸሸን እንደገና የፋተኛው ገላ ተቀጣ ተማረ ዛሬም ጾመኛ ነው ሲያስብሽ አደረ አንቺን ማየት ከቀረ ሕይወት መኑ ሰመረ እቴሞች እምበቃኛ ለለሽም ኦቴና ያለው ራሴን አልቀርም እና ቤተሰብ እዚህ አካባቢ እየመጣሁ ሁሌ አንጎራጎራለሁ። ቦታው ምቹ ስለሆነ እንደምታዩት ጸጥ ያለ ስፍራ ነው። አይ ማማዬ ኧረ ነይ ማማዬ ማማዬ ኧረ ነይ ማማዬ ወንጆ ሸጋ ልጆች የወለዱ እንደሆን ታመጣለች አማች ብረት መዝጋሚ ሆነ። እንግዲህ እነ ዳዊት እየመጡ ነው። ከዛ ጋር ደርሰዋለኝ። እንግዲህ ተነስቼ ሰላም የምላችሁ ነው። አዴት ፒስ ነው ብራዘር። አሉ ብራዘር። እንዴት ነሽ? ደህና ነህ? አለን። ስራ እንዴት ነው? አሪፍ ነው በጣም። እና እንዳልኳችሁ ተሙን እናገኘው ብዬ አስቤያለሁ። የት? ዶርም ምን? ተከታተራችሁ ነበር? አዎ ተከታተረናል። ደስ ይለኛል። እኔማ ደስ ይለኛል። በቃ እናገኘውና በዛም ዶርሙን ተማይ። እሺ። እና እንዴት ነው? አሎ ብራዘር። ስራ እንዴት ነው? አሪፍ ነው። እየሰራ ነው? አዎ እየሰራው ነው። ያው ቤተሰብ እንግዲህ እንዳያችሁት ነው። አሁን ከተሙ ቤት የምንሄድ ይሆናል። አብራችሁ ነው። ግነት ለተመስገን የሆነ ምግብ ነገር ብንወስድለት ይሻላል ይበልጣል። አንተ ደግሞ ሁሌ ከምግብ የወድ ነገር መከራ ነው። ሁሌ ምግብ አትወጣም። አይ እኔ እኮ ምግብ ነገር ይሻላልና ብንገዛለት ነገር ዳማ የወድ ነገር መከራ ነው። የኔ አባት ተራ ባዶ እጃችን ከምንሄድ የሆነ እንቋጥረን ምናምን ምግብ ቤት የለም። አይ ሰለሞን ያለው ሀሳቡን ጥሩ ነው። ፍራፍሬ ነገር ብሏል ወይ ሙዝ ነገር ብንገዛ አሪፍ ነው። 1 ኪሎ ምናምን ቀበሌ 12 የሆነ መቆ መላጦ ሽሮ ቤት እንባል አለ። እዛ ብንወስድለት ቋጥረን አሪፍ ነበር። አይቶ እንደዛ ከሚሆን ይሄው እንደው ሙዝ ይሆንና ሰለሞን እዛ ሙዝ ብንወስድለት አይሻልም? አንድ ሙዝ እስኪ ሙዝ አለ ፍሬሽ ነው ይሄኛው ይሻል። ነስ ሰላም ነው። ሙዝ ስንት ግማሽ 80 ብር እና አንድ ግማሽ አድርጊ። አንድ ግማሽ ስንት ደህና ነው አይተሽ ሷናት ግማሽ ወራከስ አይ አንድ ኪሎ ምን አይሻልም? ግማሹ ለኔ ግማሹ ለኔ መንገር ላይ ያቁና እንበለው። ኧረ አንተ ደግሞ ወደ መከራ ነው። እኔ አባተ ግማሽ ይሻላል። ግማሽ አድርጊልኝ። ምርቃት አንተ አማርገን እንጂ አንተ ማማን አይ እንግዲህ ሙዛችንን እንዘናል። እሺ አመሰግናለሁ። ያው መልሴን ተቀብያለሁኝ። ሙዛችንም ገዝተናለኝ። አሁን ወደ ተሙ ቤት የምንሄድ ይሆናል። አብራችሁ ነው። ሙዙን የኔ አባት አንተ እኮ አትታመን አልሰጠም። ዋንቶማ ትበል ይሆናል። አንተ ምን እንካ ወብበለውም እኮ ለጉሮሮ ማደስለሻ ነው እንጂ ወደ ያሞለኝ ቤተሰብ እንግዲህ ወደ ነተሙ ቤት እየተቃረብን ነው። ምን ሄድ ይሆናል። አብራችሁ ነው። የሆነ ነገር እንጨምርበት በጣም ደስ ይለኛል። እሺ ምን እንጨምርበት? እንደ ሐሳብ ዳቦ
ዳቦን አገኘኝ። ዳቦማ እኔ ራሱ ሳስበው የነበረ ነው። በቃ አንድ 5-6 ዳቦን ጨምረበታለን። እኔ 3ቱን ብበለው እኛሳ እናንተ አንድ ግማሽ ዋናው ፍቅሩ ነው። ለእናንተ ፍቅሩ ነው። ለኔ ሆዴ እንዲይዘኝ በቃ ሆዴን መቼም ታውቁታላችሁ። ጠብ ያለች ናት። ሙዙን ደግሞ በዛው ተገንቶልኛል። ያለሰልሰዋል ሆዴን። በቃ አንድ 5-6 ዳቦ እናደርገዋለን። በቃ የቀረው እኛ ስንት ልንበላ እናንተ ፍቅር ስለሆነ ግማሽ ሙዝ አንዱ ለፍሬ ሙዝ ሰጣችኋለሁ። እኔ ደግሞ የተገኘውን መቼም 3 እና 4 ብበላ በቃ እሺ። ዳቦ ቤት ላይ ስንደርስ የምንገዛ ይሆናል። እሺ ለታ ካረጋችሁልኝ በጣም ወዳችሁ ነው። እሺ ሙዙን ላደራጀው እየቆም በደንብ አየው። ብርድ መተው ሙዙን ፎጣለብሳል። የቤተሰብ እንግዲህ ለሙዙ ማባያ ብለን ዳቦ እንጨምራለን። አሁን ዳቦ የተዛጋለ ከሱ ጋር የምንሄድ ይሆናል። አብራችሁ ነው። ዳቦ አለ። ስንት ያያችሁ? 5 ባለ 10 እንግዲህ ቤተሰብ ማንም አልሰማም። ሊፈወስ ነው። የቤተሰብ እንግዲህ እንዳያችሁት ነው። ዳቦአችን ገዝተናለኝ። ቴስት አይደለም ተብለን እንግዲህ በአንድ ወረቀት እንግዲህ 5 ዳቦ ዘነዋለኝ። ተሙን እስከምናገኘው ጓጉተናል ቤተሰቦቼ። እንግዲህ ተሙ ከቤት ነው የሚሆነው። እንግዲህ አብረን ሄደን ሰርፕራይዝ እናደርገዋለን። ይመቻችሁ። አረ ቤተሰብ እንግዲህ እንደምታዩት ዳዊት እንግዲህ አቸኩሎታለኝ። በጣም ቤተሰብ በደበደ ነው እንዳለ ወጾት እየሮጠ ነው። እንግዲህ አብሮ ነው። እኛ ምን መሮጥ አለብን እኛም። አረ ቀስ ዳዊት ቀስ ዋድኝ ማማችሁ ነው ቀራችሁ። ምግብ ቆይ ተሸከሙ። አረ እና ምንድነው? ረጋ በል እንጂ ቀስ ብሎ ይደርሳሉ። ቤተሰብ እንግዲህ እንደምታዩት ዳዊት ተስበልዷል። ውሾችን እንኳን ሰላም ማለት ጀምሯለኝ። ይኸው ቤተሰብ ከተሙ ቤት በር ደርሰናለኝ። አሁን ደውለን በር ላይ ነን ክፈቱልን እንለዋለን። አብራችሁ መስራት እንደማይነሳ ወይን ብለው ቁጭ ብለው አንተ ደግሞ የወድ ነገር መከራ ነው። ሄሎ ተሙ፣ በር ላይ ነበርና አንዴ በር ክፈትልን። እሺ ይኸው ቤተሰብ ደውለንለት በሩ ሊከፍትልን እየመጣ ነው ተሙ። አሁን ወደ በሩ እንጠጋለን። አብራችሁ ነው። See you next time.